ሰበር ዜና ወጥቷል። ዓለም ጉድ ሰማ። እነሆ ያበጠው ፈነዳ። ለበቀል የተነሱ ሞት ያዘሉ የሩሲያ ተዋጊ ጀቶች የአሜሪካን ኑክሌር ቦምብ ጣይን ጠልፈው ዓለምን ጉድ ያስባለ ዜና ይዘው ከተፍ ብለዋል። የአሜሪካ ጦር ያየውን የሰማውን ማመን አቅቶታል። ምን ተፈጠረ የሚለውን በዜናችን ይዘናል። አሜሪካ አሁን አስቸኳይ መግለጫ ስትል ዩክሬን በጥቃቱ ላይ የለችበትም ብትልም ሴቷ ነብር የሚባሉት ማሪያ ዛካሮቭ ከኛ ጋር እንደዚህ አይነት ድራማ የለም ብላለች። ዛሬ በክሬሚያ ላይ ዩክሬን ጥቃት አድርሳለች። ይህም ዜና ተይዟል። ዩክሬንን ወደ አለትነት የሚለውጥ እጅግ ግዙፍና ከባድ ማጥቃት በሩሲያ ጦር ሊጀመር መሆኑን ዜናው ሾልኮ ወጥቷል። ተሰበረ የተባለው የሩሲያ ጦር ምዕራባውያንን ስንት የዘመሩለትን መልሶ ማጥቃት መክቶ አሁን በተራው በሰማይ በምድር በባህር ኃይል አጥለቅላቂ ማጥቃት ለመፈጸም ፑቲን በዝግ መምከራቸውን ዜናው ሾልኮ ወጥቶ የዩክሬንና ኔቶ መንደር ተሸብሯል።